በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንደኛ ተአምር። ጸሎቱና በረከቱ ለሁላችን በእውነት ለዘላለሙ ይደረግልንና አባታችን ክቡር ተክለ ሃይማኖት ያደረገው ተአምር ይህ ነው። ወረብ በሚባል ሀገር ጋኔን ያደረበት በየቦታው ሁሉ እየጣለ የሚያስጨንቀው አንድ ሰው ነበር። በዚህም በሽታ ለብዙ ዘመናት ሲሰቃይ ከቆየ በኋላ ወደ ተአምራት አድራጊ ወደ አባታችን ወደ ተክለ ሃይማኖት መቃብር ሄጄ የመታሰቢያው በዓል በሚከበርበት ዕለት በእኔ ላይ ድንቅ ተአምራት ለማድረግ ይህንን እያነቀ የሚጥለኝን ጋኔን ያወጣልኛልና ወደዚያው መሄድ አለብኝ ሲል በልቡ አሰበ። ከመካነ መቃብሩን በደረሰ ጊዜ ተአምር አድራጊው አባቴ ሆይ ከዚህ ከጠላት ጽኑ ማሰሪያ ይፈታኝ ዘንድ ወደ ፈጣሪ ለምንልኝ። ቅዱስ አባቴ ሆይ አድነኝ እንጂ አታሳፍረኝ። የወረብ ሰዎችም ይፈውሰው ዘንድ ወደ እሱ ሂዶ ነበር፣ ነገር ግን አልተቻለውም ብለው እንዳይዘባበቱብኝ እርዳኝ እያለ መሪ እንባን አለቀሰ። ይህንንም ብሎ በመታሰቢያው ዕለት ይፈውሰው ዘንድ ምንም ሳይቀምስ ተኛ። በዚያን ጊዜ በዚች ዕለት አባታችን ክቡር ተክለ ሃይማኖት የእሳት ሰይፍ ይዞ ወረደ። ጋኔኑን ባየው ጊዜ ደንግጦ በሽተኛውን በመሬት ላይ ጥሎ እያንፈራገጠው ተክለ ሃይማኖት ወይ በዚህ በያዝከው የእሳት ሰይፍ እንዳትመታኝ፣ ገና በሩቅ እያለው የሰይፍ ነበልባል ፈጽሞ አቃጥሎኛልና በማለት ይለፈልፍ ጀመር። አባታችንም ጋኔኑ ፈጥኖ ይወጣ ዘንድ ሰይፉን መዞ ያስፈራራው ነበር። ጋኔኑም ተክለ ሃይማኖት ሆይ በዚህ በእሳት ሰይፍ አትምታኝ፣ እነሆ ከዛሬ ጀምሬ ዳግመኛ ወደ እሱ ላልመለስ እየሄድኩ ነኝና አታስቸኩለኝ ይለው ነበር። ጋኔኑም ይህንን ተናግሮ ወጥቶ ሄደ። ከበሽታውም የተፈወሰውና የዳነውም ሰው አባታችን ተክለ ሃይማኖት ጋኔኑን ከኔ ላይ ካስወጣው በኋላ በእሳት ሰይፍ መታውና ከሁለት ከፈለው። ከዚያም ከምድር በታች ባለ ታላቅ ጉድጓድ ጨመረው። ይህንም ተናግሮ እግዚአብሔርን እያመሰገንና አባታችን ተክለ ሃይማኖትን እያደነቀ ወደ ሀገሩ ተመልሶ ሄደ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ሁላችን ይደረግልን፣ አሜን። ሁለተኛ ተአምር። ጸሎቱ በረከቱ በእውነት ለዘላለሙ ይደርብንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ድንቢ በሚባል ሀገር ልጅ በመውለጃዋ ጊዜ እጅግ የምትጨነቅና ብዙ የምትቸገር አንዲት ሴት ነበረች። የወለደችውም ልጅ ወዲያው ይሞትባት ነበር። ስለዚህም በመውለጃዋ ጊዜ በዚያ ተወልድ ዘንድ ከወለደችውም በኋላ ልጇ እንዳይሞትባት ወደ መነኮሳት ገዳም ሄደች። እንደዚህም ያደረገች ከ3 የመነኮሳት ገዳም ብትሄድም 3ቱም ልጆቿ ሞቱባት። በሄደችበትም ቦታ ሁሉ የልጅ ሞት እየተከተላት በመሄዱ ይህች ሴት ከጸነሰች በኋላ ቀድሞ እንደሞቱት ልጆቼ አሁንም የምወልደው ልጅ እንዳይሞትብኝ አባቴ ተክለ ሃይማኖት ያድንልኝ ዘንድ ወደ መካነ መቃብሩ ሄጄ መማፀን አለብኝ አለች። ከዚያም ሂዳ ከሴቶች ገዳም ደረሰችና በእሷ ላይ የደረሰውን ችግርና ልጆቿም እንደሞቱባት ለመነኮሳይቱ ነገረቻቸው። የነገረቻቸውን ባለች ጊዜ በድንገት የወሊድ ምጥ ያዛት። እነዚያም የሴት መነኮሳያት ሴትዮዋ ለመውለድ ስትጨነቅ በተመለከቱ ጊዜ እህታችን ሆይ የምታደርጊው ምንድን ነው? አባታችን ተክለ ሃይማኖት ወደዚች ገዳም ከገባ ጀምሮ አእምሮ ያለ ሰው ይቅርና እንስሳት እንኳ ማለት ላም፣ በግ፣ ፍየል፣ የጋማ ከብት እንኳ ቢሆን በዚህ ገዳም አይወልዱም፣ አጥብቆ የተከለከለ ነው አሏት። ይህንንም ካሏት በኋላ ከሴቶች ገዳም አቀበት ላይ አውጥተው አሳረፏትና በዚያ እጅግ ያማረች ሴት ልጅ ወለደች። ከዚያም አባታችን ተክለ ሃይማኖት ተገልጾ በትምህርተ መስቀል አማጥቦ ባረካት። የመንጻት ወራትንም ከፈጸመች በኋላ የልጇን ስም አመተ ተክለ ሃይማኖት ብላ በመሰየም ለአባታችን ለተክለ ሃይማኖት አገልጋይ ትሆነው ዘንድ ሰጥቻታለሁና ብላ ለገዳሙ አስረክባት ወደ አገሯ ሄደች። ልጅቷም እስከ ዕለተ ዕረፍቷ ድረስ ስታገለግል ኖረች። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን። ሦስተኛ ተአምር። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ለሁላችን ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። የእመቤታችን ቤተ ክርስቲያን በሚያንጹበት ወራት ከአናጺዎቹ አንዱ በሰይጣን ቅናት ታመመና ቀኝ እጁ ፈጽሞ ለመስራት የማይችል ሽባ ሆነ። አባታችን ሕዝቅያስም ይህን በተመለከተ ጊዜ ልጆቼ የሰይጣንን ቅናት እዩ፣ ተመልከቱ። የቤተ ክርስቲያኑን የሕንፃ ሥራ ለማስተጓጎል ጠላት በእኛ ላይ በምቀኝነት ተነሳስቷልና፣ አሁንም ልጆቼ ሆይ ይችን ሽባ የሆነች እጅ ወስዳችሁ የአባታችን የተክለ ሃይማኖትን አስከሬን አስነኳት፣ እሱም ጠላት ሽባ ያደረጋትን እጅ ይፈውሳታልና አላቸው። እነሱም አባታችን ሕዝቅያስ እንዳዘዘው አደረጉ።
በዚህችም ሌሊት ፊቱ የሚያበራ ወጣት መነኩሴ በሚያስደንቅ ራእይ ለዚህ በሽተኛ ተገልጾለት ወደ ቤተ ክርስቲያን ወሰደውና የኤዎስጣቴዎስና የሰማዕቱ ፊቅጦር ስዕል ባለበት መስኮት መካከል አስገብቶ አባታችን ተክለ ሃይማኖት በሚያስደንቅ ወንበር ተቀምጦ ካለበት ቦታ ወስዶ አቆመው። ከዚያም አባታችን ይህን ድውይ በመስኮት ያስገባውን ወጣት መነኩሴ በየት ቦታ ተለከፈ፣ በምንስ አይነት በሽታ ታመመ ሲል ጠየቀው። ያንንም በሽተኛ በዚህና በዚህ በሦስቱ ሰንሰለቶች እጁ ታሰረ ብሎ እጁን አሳየው። በእጆቹ ውስጥም 3 የብረት ችንካሮች ነበሩ። በዚህም ጊዜ አባታችን ተክለ ሃይማኖት በቁጠት አምሳል በቁጠቱም ላይ የመስቀል ምልክት ያለበት በእጁ ይዞ እነዚያን 3 ሰንሰለቶችና 3 የብረት ችንካሮች አወጣለትና ከእንግዲህ ጠላት ያሰረ ማሰሪያ ተፈቶልሃልና ወደ ቤተ ክርስቲያን ማነጽ ሥራ ሂድ ብሎ አሰናበተው። በዚያን ጊዜ በሽተኛ ከእንቅልፉ ነቅቶ ያችን ሽባ የሆነች እጁን ከሕመማ ተፈውስ አገኛትና በዚያኑ ዕለት ጠዋት ፈጽሞ ምንም እንዳልታመመ ሆኖ በፍጹም ደስታ ለቤተ ክርስቲያኑ ሥራ ተነስቶ ሄደ። ይህ ሰው ዛሬ ወይም ነገ ይሞታል እያሉ ይናገሩ የነበሩ ሰዎች የቤተ ክርስቲያኑ ሕንፃ ሥራ ሲያከናውን ባዩ ጊዜ አደነቁ። ስለዚህም እግዚአብሔርን አመሰገኑ። አባታችን ተክለ ሃይማኖትንም በክብሩ ከፍ ከፍ አደረጉት። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን።